ሄኖክ ይባላል። የቀመሱኝ አጣጣሙኝ ሁሉ ሄኒዬ ይሉኛል። በነገራችን ላይ ኢየሩሳሌም ይባላል። ጄሩሳሌም ሞዶስ ምን ማለት ነው? ጄሩ ማለት ሀገር ማለት፣ ሳሌም ሰላም፣ ጄሩሳሌም ስታ ሀገረ ሰላም ማለት ነው። ጄሪ ስትዩ ደግሞ ሀገሬ እንደማለት ነው። ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው። ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ቀምጥሉ ብለው 100 ሚሊዮን ብር አውርሰውታል። እንዲህ ነው የደነገጥነው እኛ። እንዲህ ነው። አረ ለፌንቱ በኋላ ይደርሱበታል። ጋሼ ምንድን ነው? ልጁ እኮ ቆሞ እየጠበቀን ነው። ይሄ 100 ሚሊዮን ኮርኩሙት ይነሳል። ቋ አርጉት ቋ የተማረ ሰው ይመለጣል ይባላል። እርስዎ አልተመለጡምና ምንድን ነው ይህን አባባል እስኪ የተማረን የሚመለጠው የሚባለውን ነገር እስኪ ይህን አባባል እንዴት ያዩታል? ይሄ እንኳን የተሳሳተ አመለካከት ነው። የሚመለጠው የተማረረ እንጂ የተማረ አይደለም። ምክንያቱም የተማረረ ያው ሁልጊዜ እንደዚህ ለብድር ሲል እንደ ድመት ጸጉር ብን እያለ ያልቃል። እኔ ይማረ ምን አስነኩብን በጋችን እንዴ? ይሄን በግረዱት። እሺ የተመካከርን ነው። ቆይ እንዴ ቤቱ በረት እያለ ነው። አናርደውም። ስጦታ አይደለ? አናርደውም። ጋልባው ከፈለክ አንቺ ጋር ከሚመላለሱት ወንዶች ይሻላል።